ሰላም ውድ የኢትዮ ሜድፍሌክስ ቤተሰቦች፣ ዛሬ ህይወትን ሊያድን የሚችል እጅግ ጠቃሚ ርዕስ እንነጋገራለን። እሱም ስትሮክ ነው። ስትሮክ ሲከሰት በየደቂቃው በሚሊዮኖች የሚቆጠሩ የአንጎል ህዋሶች ይጎዳሉ። ስለዚህ ምልክቶቹን በፍጥነት ማወቅ ህይወትን ሊያድን ይችላል። በዚህ ቪዲዮ ውስጥ ቢ ፋስት በሚባለው ቀላል መንገድ የስትሮክ ምልክቶች እንማራለን። ስትሮክ ምንድን ነው? አንጎላችን ሁልጊዜ ኦክሲጅንና ደም ይፈልጋል። የደም ስር ሲዘጋ ወይም ሲፈነዳ ደም ወደ አንጎል መድረስ ይቋረጣል። ይህንን ሁኔታ ስትሮክ እንለዋለን። የደም አቅርቦቱ ሲቋረጥ የአንጎል ህዋሶች በፍጥነት መጎዳት ይጀምራሉ። አሁን ቢ ፋስት በሚለው ቀላል መንገድ ምልክቶቹን እንያዝ። ቢ ከሚለው ስንጀምር ቢ ማለት ባላንስ ወይም ሚዛን ማለት ነው። ሰውየው በድንገት ሚዛኑን ሊያጣ ይችላል። መራመድ ሊከብደው ወይም ደግሞ ሊወድቅ ይችላል። ኢ ማለት አይስ ወይም እይታ ነው። በድንገት እይታ ሊደበዝዝ፣ በአንድም ወይም በሁለቱም አይኖች ማየት ሊከብድ ይችላል። ኤፍ ማለት ፌስ ወይም ፊት ነው። ሰውየው ፈገግ እንዲል ሲጠይቁት የፊቱ አንድ ጎን ወደ ታች ከወረደ ይህ የስትሮክ ምልክት ሊሆን ይችላል። ኤ ማለት አርም ወይም ክንድ ነው። ሁለቱንም ክንዶቹ እንዲያነሳ ይጠይቁት። አንዱ ክንድ ከወደቀ ወይም ደካማ ከሆነ የስትሮክ ምልክት ሊሆን። ኤስ ማለት ስፒች ወይም ንግግር ነው። ንግግሩ ሊጣመም ወይም ቃላቶቹ ላይገቡ ይችላሉ። ቀላል አረፍተ ነገር እንዲናገር ይጠይቁት። ቲ ማለት ታይም ወይም ጊዜ ነው። ይህ በጣም አስፈላጊ ክፍል ነው። እነዚህ ምልክቶች አንዱን ቢያዩ ጊዜ አታባክኑ። ወዲያውኑ ወደ ቅርብ ሆስፒታል ሂዱ ወይም የአስቸኳይ የሕክምና እርዳታ ይጠይቁ። ማን ለስትሮክ የተጋለጠ ነው? ከፍተኛ የደም ግፊት፣ የስኳር በሽታ፣ የልብ ህመም፣ ሲጋራ ማጨስ፣ ከፍተኛ ኮሌስትሮል እና የአካል ብቃት እንቅስቃሴ እጥረት ሁሉም የስትሮክ ተጋላጭነትን ጨምራሉ። ስትሮክን እንዴት እንከላከል? የደም ግፊቱን ይቆጣጠሩ፣ ጤናማ ምግብ ይመገቡ፣ መደበኛ የአካል እንቅስቃሴ ያድርጉ፣ ሲጋራ ያጭሱ፣ ሐኪሙ ያዘዘውን መድኃኒት በትክክል ይውሰዱ። መደምደሚያ፣ ዛሬ ቢ ፋስት በሚለው ቀላል መንገድ ተምረናል። ቢ ባላንስ፣ ኢ አይስ፣ ኤፍ ፌስ፣ ኤ አርም፣ ኤስ ስፒች፣ ቲ ታይም። ይህንን መረጃ ለቤተሰቦና ለጓደኞቹ ያጋሩ። አንድ ቀን የአንድ ሰው ህይወት ለማዳን ምክንያት ሊሆኑ ይችላሉ። ቪዲዮ ጠቃሚ ሆነው ካገኙት ላይክ ያድርጉ፣ ያጋሩ እና ለተጨማሪ የጤና ትምህርቶች ኢትዮ ሜድፍሌክስን ይከታተሉ።